ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱ ዜና ይዘን ቀርበናል። ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አደርጋለሁ። በከፋ ዞን ቦንጋ ከተማ የሚገኘው የአባይነሽ ፋርም በሀገር ደረጃ በሌማት ትሩፋት መርሃ ግብር ከተቀመጡ 4 ግቦች 3ቱን ማሳካት መቻሉ ተገለጸ። ከወንጂ ስኳር ፋብሪካ የመጡ ልኡካን በአባይነሽ ፋርም እየተከናወኑ ያሉ ተግባራትን ጎብኝተዋል። ብሩክታይት ብርሃኑ ተጨማሪ አላት። የአባይነሽ ፋርም ስራ አስኪያጅ አቶ መሰረት አቢ ለልምድ ልውውጥ ልኡካን ቡድኑ የፋርሙን አጠቃላይ ስራ እንቅስቃሴ እንደገለጹት ፋርሙ በ2006 ዓ.ም 4 የወተት ከብቶችን ይዞ በፋርሙ ባለቤት በሆኑት በአቶ ዮናስ ገዛኸኝ አማካኝነት የተመሰረተ መሆኑን ገልጸዋል። ፋርሙ አሁን ላይ ወደ 100 የሚጠጉ ከብቶች እንዳሉት የገለጹት ሲሆን በቀን በአማካይ ከ500 ሊትር በላይ የወተት ምርት እየተገኘ መሆኑን ተናግረዋል። አባይነሽ ፋርም የተቋቋመው በ2006 ዓ.ም የዛሬ 11 ዓመት አካባቢ ነው። ሲቋቋም በ4 ክሮስ ብሪድ በመነላቸው ወይም ደግሞ ድቅል በመነላቸው በ4 ከብቶች ነው የተቋቋመው። ያው ባለቤቱ ዮናስ ገዛኸኝ ይባላል። በሱ ኢኒሼቲቭ ነው የተቋቋመው። እንግዲህ እሱ ብዙ ጊዜ ሰምታችሁ ሊሆን ይችላል ሹፌር ነው የነበረው። ከዚያ ከቤተሰቡ ጋር ከነበረው ሎካልም ቢሆን የአካባቢውን ከብቶችን እያረቡ ያደገ ስለሆነ ያኛውን የቤተሰብ ኢኒሼቲቭ ስለነበረው ከዚያ በክሮስ ብሪድ በ4 ከብቶች ነው የተነሳው። አሁን ላይ እንግዲህ ወደ 100 የሚጠጋ ከብቶች አሉ። በ4 ከብቶች ሲነሳ እንግዲህ ብዙ የራሱ አድቫንቴጅም ዲስአድቫንቴጅም ውጣ ውረዶች አሉ ዲሬ ላይ። እሱን በኋላ ከየት ወደ የት መጣ የሚለውን ነገር እዚያ በደንብ እናሳያችኋለን። አሁን ላይ ቅድም እንዳልኳችሁ ወደ 100 የሚጠጉ ከብቶች አሉ። በአማካኝ በቀን ከ500 እስከ 550 ሊትር ወተት እናገኛለን። አሁን አብዛኞቹ የምታዩቸው ጊደሮች ናቸው እኛ ጋር ያሉት። ኦልሞስት ከ50 አካባቢ ያሉት በሙሉ ጊደሮች ናቸውና ያንግ ስቶክን ነው። እነዚህ የምታዩቸው ጊደሮች በሙሉ በሴክስድ ሰሜን የተጠቁ ናቸው። በጣም እድለኞች ነው። ከኛ ምን ተወስዱ የምንፈልገው አንዱ ትልቁ ነገር ተሞክሮ እሱ ነው። ሴክስድ ላይ አሁን ብዙ ጊዜ ይወራል ፌል ያደርጋል የሚል ነገር ብዙ አለ፣ ግን ጠቀሜታ ያለው መሆኑ ይታወቃል። እኛ አሁን ኮርማዎችም እናሳድጋለን፣ ግን እንስትን የማግኘት እድላችን በጣም ዝቅተኛ የነበረ አሁን ላይ በሴክስድ ሰሜን ተጠቅመን እንስቶችን በርካታ እንስቶችን እዚህ የምታያቸው በሙሉ በሱ የተገኘ ነው። አንዱ ትልቁ ነገር ከኛ ተሞክሮ ተወስዳላችሁ ብለን የምናስበው እሱን ነው። ሁለተኛው ይህ ፋርም አሁን ላይ ለምንድን ነው ያደገ የሚለውን ነገር ባለቤቱ ቢኖር ደግሞ ከኔ የተሻለ ነገር ይገልጽ ነበር። ዞሮ ግን አንዱ ትልቁ ነገር ፓሽን ነው። ዴሪ ጋር ወይም ደግሞ አግሪካልቸር ላይ ፓሽን ላይ እሰራዋለሁ፣ ወጣዋለሁ፣ አምንበታለሁ ብሎ መነሳት አለ። የሆነ አንዱ ተለየት የሚያደርገው ባህሪ እሱ ነው። አብሮኛ ጋር አበት ይጠርጋል አሁን ይላል ሰራተኛ ወይም እንደ ባላብ ሳይሆን እንደ ጓደኛው ነው ትሪት የሚያደርገውና አንዱ ፓሽን መሆን አለበት ብዬ አስባለሁ። ፋርሙ ለራስ ከብቶች መኖ ከማዘጋጀት ባለፈ ለሌሎች መኖ በማቀነባበር እያከፋፈለ እንደሚገኝ ገልጸው በአሁኑ ሰዓት ከ68 በላይ ለሚሆኑ ዜጎች የስራ እድል መፈጠሩንም አክለዋል። በማህበረሰብ አገልግሎት ዘርፍም ለ60 ተማሪዎችና ራሳቸውን መጦር ለማይችሉ ለ10 አረጋውያን የወተት ምርት በነጻ እያቀረበ ይገኛል ያሉት አቶ መሰረት በከተማው ካፍቴሪያ በመክፈት ለአካባቢው ማህበረሰብ ንጹህ የወተት ተዋጽኦ በማቅረብ ላይ ይገኛልን ብለዋል። ማህበረሰብ አገልግሎት አንጻርም ዮናስ የሚሰራቸው ስራዎች አሉ። አንደኛ እንግዲህ 3ኛ አመት አልፎናል። አሁን ላይ ያለው እንትን 60 ተማሪዎችን በቀን 10 ሊትር ወተትና 60 ዳቦ እየመገብን ያለነው በቀን 1600 ብር እናወጣለን። ያ አንዱ በጣም ደስ ይለናል። ዮኒንም እኛም በሙሉ ደስተኞች ነን በዚህ። ያን በማለት አሁን ህፃናት ወደ ትምህርት ቤት ለመምጣት ያላቸው እንትን በጣም ነው የምንደሰው። ሁለታችን ስንሄድ የሚሰጡንም ክብር ቀላል አይደለም። አንዱ በጣም በሱ እንደሰታለን። በሁለተኛ ደግሞ አዛውንቶች ወይም ደግሞ ራሳቸውን መጦር የማይችሉ የማህበረሰብ ክፍሎችንም እንደዚሁ ከ10 እስከ 12 ባሉ እንትኖችን ለነሱም እንደዚህ ወተት በቀን ግማሽ ሊትር ወተት እንሰጣለን። ከካፍቴሪያ መውሰድ ይችላሉ፣ ከኛም እንደዚህ እንሰጣቸዋለን። ሌላው ኤአይ ሰርቪስ እንሰጣለን። ኤአይ ሰርቪስ ማለት ያው ናይትሮጅንና ዘሩን ከክልሉ ግብርና ካመጣነ በኋላ እዚህ ጋር በባለሙያዎቹ ማህበረሰቡ ይዞ ሲመጣ ከብቶችን እንዲያዳቅሉ እናደርጋለን። አንዱ እሱ ነው። ሁለተኛ ደግሞ ኮርማ ለነሱ ብለን ያዘጋጀነው ኮርማም አለ፣ እነሱን እንሰጣለን። እኔ ከማህበረሰብ አገልግሎት ይሄን ነገር ነው እየሰጠን ያለነው። በዚህም ደግሞ በጣም ደስተኞች ነው። ያንን ያህል ተትረፍርፎን አይደለም፣ ግን ሶሻሊን ማገዝ አለብን የሚል ኢኒሼቲቭ ስላለው ዮኒ እሱን እየሰራ ነው ያለው። ሌላው ምንድነው እኛ ጋር እየተደረገ ያለው በተለይ ናጊን የምታውቁት ከሆነ ኮርማዎችን ካሳደግነ በኋላ ለነሱ ኮርማ ብሪዶች የተሻሉ ስለሆነ ኮርማ ለነሱ ሰጣለን። ከሄዱት 23 ኮርማዎች ውስጥ ላይ 18 ኮርማው ናጊ ነው ያሉት። የኛ ታግ ያሉት 5ቶችን ለማህበረሰቡ ሰጠናል። አዋሳ መሄድ አለ፣ እዚህ ዙሪያ ማከቢ ውስጥ የሰጠናቸው አሉና ኮርማዎችንም እንደዚህ እንትን በሀገር አቀፍ ደረጃ ያሉ ኮርማዎችን ዘሩ የሚሰራጨው የኛ ኮርማዎች ይሄዱት ነውና ወደ 23 ኮርማዎችንም ኮንትሪቢዩት አድርገናል። የሸጥናቸው ዋጋ እሱ አይነገር
በዋጋ ደረጃ ግን እንደ ሀገር ደግሞ ሲታይ እንደ ሀገር ቡልን ማሰራጨት ቀላል አይደለምና በሱ ያረካናል የሚል ነገር ነው ያለው። በልምድ ልውውጡ ወቅት የተገኙት የክልሉ ግብርና ቢሮ ምክትል ኃላፊና የእንስሳትና አሳ ሀብት ልማት ዘርፍ ኃላፊ አቶ ታመነ በቀለ በበኩላቸው የቦንጋ ከተማ የእንስሳት እርባታ አባይነሽ ፋርም በሀገር ደረጃ በሌማት ትሩፋት መርሃ ግብር ከተቀመጡት ከ4 ግቦች 3ቱን ማሳካት መቻሉን አስረድተዋል። ፋርሙ የጀመራቸው አጠቃላይ የስራ እንቅስቃሴ የበለጠ ውጤታማ እንዲሆን የክልሉ መንግስት አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። በኦሮሚያ ክልል የወንጂ ሸዋ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ጀማል አማን በበኩላቸው የወንጂ ሸዋ ስኳር ፋብሪካ ላለፉት 70 ዓመታት ስኳር የማምረት ስራ ሲሰራ እንደቆየና አሁን ላይ በእንስሳት ዘርፍ እንቅስቃሴ መጀመሩን ተናግረዋል። በካፋ ዞን በቦንጋ ከተማ የሚገኘው የወተት ከብት እርባታ የአባይነሽ ፋርም አጠቃላይ የስራ እንቅስቃሴ ልምድ ለመለዋወጥ መምጣታቸውን ጠቁመው ከፋርሙ ለፋብሪካው ለስራ እንቅስቃሴ አቅም ሊሆን የሚችሉ ግብዓቶችን ማግኘታቸውን ገልጸዋል። የፋርሙ አጠቃላይ የስራ እንቅስቃሴ በሳይንሳዊ መንገድ እየተመራ መሆኑን መገንዘብ መቻላቸውን ገልጸው ፋብሪካው በቀጣይ ከፋርሙ ጋር በጋራ እንደሚሰሩ መግባባት ለመድረሳቸውንም አስረድተዋል። በመንግስትና መንግስታዊ ባልሆኑ ድርጅቶች የተከናወኑ ያሉ የኑሮ ማሻሻያ ስራ ዕድል ፈጠራ ተግባራት ተጠናክረው በሚቀጥሉበት ሁሉም ባለድርሻ አካላት መስራት እንደሚገባቸው ተገለጸም። ይህ የተባለው በከፋ ዞን ግብርና አካባቢ ጥበቃ ህብረት ስራ ልማት መምሪያ ባካሄደው በሲአርኤፍኤል ፕሮግራም የ9 ወራት አፈጻጸም ግምገማና የቀጣይ አቅጣጫ ላይ ውይይት መርሃ ግብር በተካሄደበት ወቅት ነው። ታጅተው ከበደ ያዘጋጀውን ባልደረባችን ቤተልሔም ምሩ ተጨማሪውን ታቀርባለች። ሲአርኤፍኤል የተሰኘ መንግስታዊ ያልሆነ ድርጅት ከሚያከናውናቸው ተግባራቶች መካከል የኑሮ ማሻሻያና የስራ ዕድል ፈጠራ ተግባራቶች ይገኛሉ። በክልል ደረጃም ከ124 በላይ የኑሮ ማሻሻያ እቅዶች ተይዘው ሲተገበሩ መቆየታቸውን በተካሄደው መድረክ ላይ ተነስቷል። ያነጋገርናቸው አስተያየት ሰጪዎች እንደተናገሩት በፕሮጀክቱ ድጋፍ የማህበረሰቡን ኑሮ ማሻሻል የሚችሉ ተግባራቶች እየተከናወኑ መቆየታቸውንም ተናግረዋል። ከዚህ ቀደም ኑሮአቸውን በደን ላይ ጥገኛ ሆኖ ሲኖሩ የነበሩ አካላት ደንን እንዳይጎዱ ደንን እንዳያጠፉ ኑሮአቸውን የሚያሻሽሉበት ህይወታቸውን የሚመሩበት ዘዴ ተዘይዶ በዛ ልክ ደንን እንዲጠብቁ ለማስቻል ብዙ ስራዎች እየተሰሩ ነው የሚገኙት። ለአብነት ንብ በማንባት ዶሮ በማርባት ቡና በመትከል አትክልትና ፍራፍሬዎችን በመትከል የራሳቸውን ኑሮ እንዲያሻሽሉና ከደን የሚያገኙትን ወይንም ደንን በማውደም የሚያመጡትን ገቢ በማስቆም እነሱ የተለየ ገቢ በዚህ መስክ ተሰማርተው ገቢ እንዲያገኙ እዛ አካባቢ ደን አካባቢ ያሉ ማህበረሰቦችን በማደራጀት ኑሮአቸውን የሚያሻሽሉበት ሁኔታ ስራዎች ላይ ትኩረት ተሰጥቶ እየተሰራ ነው የሚገኘው። የማህበረሰቡን ኑሮ ማሻሻል ሲባል ደንን መሰረት ያደረገ የግብርና ስራዎችን በቢዝነስ መንገድ ወይም በአዋጭነት መንገድ አቅዶ ይሰራል ማለት ነው። እቅዱን በሚሰራበት ጊዜ ማህበረሰቡን ባሳተፈና የአካባቢ መስተዳድርን ባሳተፈ መልኩ ይሰራል። ከዚህ አንጻር ወደ 124 የኑሮ ማሻሻያ እቅዶች ታቅደው ለ8079 አባወራ ማወራዎች ተጠቃሚ ማድረግ ተችሏል። ለዚህም ከ76 ሚሊዮን ብር በላይ ማውረድ ተችሏል። በዚህ በ7 ዓመት ቆይታ ውስጥ ማለት ነው። በተከናወነው ተግባራትም አበረታች ውጤቶች መመዝገባቸውን የዞኑ ፕሮጀክት አስተባባሪ ተናግረዋል። የኑሮ ማሻሻያም ድጋፍ መስጠት ከተጀመረ ኦልሞስት ወደ 3 ዓመት ደርሰናል። 2015፣ 2016፣ 2017 በዚህ ውስጥ የተደገፈው ድጋፍ ጥሩ ነው። አዝማሚያው ጥሩ ነው። ማህበረሰቡም የባለቤትነት ስሜት መፍጠር ችሏል። እነዚህ አመርቂ ሁኔታዎች ናቸው። ነገር ግን የኑሮ ማሻሻያ ስራው በጣም ውስብስብና ልዩ ድጋፍ የሚፈልግ ነው። በፕሮጀክት የተጀመሩ አሰራሮች ያው ቀደም በመድረክ ሲነሳ እንደነበረው ሁሌ አሳ ተጠምዶ ከሚሰጥ አሳ የማጥመድ መንገዶች ቢነገሩ ወይም ብትሰለጥን አሳ አጥምደ ብትበላ ሁልጊዜ ሰውን እጅ አትመኝም ማለት ነው። ስለዚህ ሁልጊዜ በዶነር መኖር አይቻልም፣ ሁልጊዜ በእርዳታ መኖር አይቻልም። በሄደው ገንዘብ ሌላ ኢኮኖሚ የተፈጠረ 76 ሚሊዮን ብር በዚህ በ3 ዓመት ውስጥ ወርዷል። ከዛሬ ከ3 ዓመት በኋላ ደግሞ 176 ሚሊዮን ብር ብለን የምንቆጥርበት 200 ሚሊዮን ብር ብለን የምንቆጥርበት አርሶ አደሩ ሰርቶ የሚያተርፍበት መሆን መቻል አለበት። ለዚህ ደግሞ የባለሙያ ኮሚትመንት ይፈልጋል። በእርግጥ የተደራደረ ነገር ላይ ነው ይችላል። የመንግስት ካዝና ያንን ለማሰራት የሚያስችል አቅም አይኖርም። ሰው ላቡን ማውረድ አለበት፣ ድካም መፍጠር መቻል አለበት። ዋጋ ከፍሎ ግን ነገ ለውጤት መድረስ መቻል አለበት። እንደዚህ አይነት ኮሚትመንት ካለ የተሻለ ውጤት መድረስ የሚቻልበት እድል ተገኝቷል ማለት ነው። ይህንን ተግባራት አጠናክሮ ከማስቀጠል አንጻር ሁሉም ባለድርሻ አካላት የበኩሉን ሚና ሊወጣ ይገባል ተብሏል። እንግዲህ ሁሉም የድርሻውን ሊወጣ ይገባል። በመጀመሪያ የመንግስት መዋቅር የሚመሩ የአመራር አካላት ድጋፍና ክትትላቸው ሳይቋረጥ
ትኩረት ተሰጥቶ ሊደገፉ ይገባል የሚል እምነት አለኝ። ከዛ ውጪ ባለሙያዎችና የፕሮጀክቱ አስተባባሪዎች እንደዚሁ ትኩረት ሰጥቶ ለአካባቢ ማህበረሰብ ኑሯቸውን እንዲያሻሽሉ እንዲለወጡ ደን ላይ ጥገኛ እንዳይሆኑ የራሳቸውን ህይወት እንዲያሻሽሉና በቀጣይነት ደግሞ ደንን ጠብቆ ለትውልድ ለማሸጋገር የራሳቸውን ሚና እንዲወጡ ጥረት ሊደረግ ይገባል። ከዚህ አንጻር ታች ላይ የተደራጁ ማህበራትም ቢሆኑ በትክክል የተደራጁት ገንዘብ ከአንደኛው ሰርቶ ሲለወጥ ከአንደኛው ወደ ሌላኛው ተዘዋዋሪ ነው ፈንዱ። ስለዚህ መዘዋወር የሚችል ስለሆነ የተሰጣቸውን እድል ተጠቅሞ ውጤታማ መሆን መቻል አለባቸው፣ ማደግ መቻል አለባቸው። የፕሮጀክቱ ቀጣይ አይደለም፣ ለዘላለም አይደግፋቸውም። ፕሮጀክቱ ከቅርብ ጊዜ በኋላ ከሌላ ፕሮጀክት ጋር ይዋሄዳል። እዛነ ደግሞ አሁን የተያዘውን በጀት አሁን የተያዘውን መነሻ የማስቀጠሉ ሁኔታ ታች ላይ ትኩረት ተሰጥቶ ሊሰራ ይገባል። ማህበራት አባላትም ይሄንን ትኩረት ሰጥቶ ሊሰሩ ይገባቸዋል። የሚመለከተው ባለድርሻ አካላት እኛን ጨምሮ ቀጣይነቱ ላይ እንዴት አድርገን ማስቀጠል መቻል አለብን፣ እንዴት አድርገን ሀብቱን ማስተዳደር መቻል አለብን የሚሉ ጉዳዮች ላይ በጋራ ተቀናጅተው መስራት ያስፈልጋል፣ ማስቀጠል ያስፈልጋል ብዬ አስባለሁ። በከተማ ግብርና የተደራጁ ማህበራትን ውጤታማ ለማድረግ በትኩረት እየተሰራ መሆኑን በቦንጋ ከተማ አስተዳደር ስራና ክህሎት ጽህፈት ቤት አስታወቀም። ጽህፈት ቤቱ በቀጣይ ማህበራትን ተጠቃሚ ለማድረግ የያዘውን ግብ ለማሳካት ባለድርሻ አካላት የበኩላቸውን እንዲወጡም ጠይቋል። ናስር ተማሚ ያዘጋጀውን ጽዮን ታደለም። በጽህፈት ቤቱ የ03 ማዕከል አስተባባሪ አቶ ፍቃዱ ማሞ እንደገለጹት ማህበራቱን ለማጠናከር ሰፊ ርብርብ እየተደረገ መሆኑን ጠቁሞ በዚህ ረገድ ተደራጅተው በስራ ላይ የሚገኙ ማህበራትን ገልጸዋል። በከተማ ግብርና ላይ ይደራጃሉ ማህበራት። ለምሳሌ ያው በዶሮ እርባታ፣ በንብ እርባታ፣ በከብት እርባታ፣ በግና ፍየል ማሞከት፣ እንደገና በሬ ድለባ በሚል ዘርፎች ላይ አብዛኛውን ይደራጃሉ። ተደራጅተውም በተወሰነ መልክ ስራ ላይ ሲንቀሳቀሱ ነው የምናየው። አሁን በዚህ በእኛ ባለን አሁን እኔ ባለሁበት ማዕከል ላይ እስከ 50 የሚደርሱ ከተማ ግብርና ተደራጁ ማህበራት አሉ። እነሱም አሁን ቅድም የጠቀስኩ መስኮች ላይ ተሰማርተው ስራ እየሰሩ ይገኛሉ። አስተባባሪው አክለውም ማህበራቱን ለመደገፍ እየተሰሩ ያሉ ተግባራትን አስረድተዋል። ማህበራት እንደው በመነሻ ሲደራጁ ድጋፍ ፈልገው ነው የሚመጡት። በእኛ ተቋም ላይ ከሚፈልጉት ድጋፍ ሁለት ትልልቅ ድጋፎችን ነው የሚፈልጉት። አንደኛ የመስሪያ ቦታ ነው። መስሪያና መሸጫ ቦታ ትልቅ ቦታ ይይዛል፣ እሱን ይፈልጋሉ። ሁለተኛ ብድር ድጋፍ ነው። መነሻ ካፒታል የብድር ድጋፍ ፈልገው ነው የሚመጡትና ይህን ድጋፎችን በመጀመሪያ ከኛ ዘንድ ፈልገው ሲመጡ እኛ ቢሮ ያስተናግዳል። በዛው ልክ ደግሞ ለመደራጀት ሲመጡ የሚያስፈልጉ መረጃዎች አሉ። ያንን መረጃ ሲያሟሉ አደራጅቶ ህጋዊ እውቅና ሰጥቶ እንዲሰማሩ ያደርጋል። በዚህም በንብ ማንባት የተሰማሩ ማህበራትን የጠቀሱት አስተባባሪው አሁን ያሉበት ደረጃ የተሻለ መሆኑን አስረድተዋል። ድጮ ጎጎና የሚል ስያሜ ይዞ ነው ተደራጀው። ሲደራጅ እንግዲህ 3 ሆኖ ነው ተደራጀው። 3 አባላት ይዞ ነው ተደራጁት። እነዚህ 3 አባላት ወደ ስራ ለመግባት እንግዲህ ብዙ ነገሮችን አልፈው አሁን ወደ ስራ ገብተዋል። ሞላ ጎደል አሁን ወደ 90% የሚሆን ስራ ላይ ገብተዋል ብዬ ነው እንደኔ የምገምተውና አሁን ይሄ ንብ እርባታ ነው። ንብ ለማግኘት የሚያደርጉ ጥረት አለ። ንብ ዝም ብሎ የሚገኝ አይደለም። ንብ መጀመሪያ በጋ ዛፍ ላይ በባህላዊ ቀፎ ላይ ጠምዶ ይዞ ነው ወደዚህ ጋጣ ላይ የሚያመጡትና ይህን ስራ በዛ ሰርቶ አሁን የምናየው ዘመናዊ ቀፎዎች አሉ። ዛፍ ላይ ተሰቀሉትም አሉ። ዛፍ ላይ የተሰቀሉት ምክንያት አለ። ዛፍ ላይ ንቦች መጥቶ እዛ ሲገቡ አካባቢውን ለምዶት ሲረጋጉ ወደ ጋጣ ወርዶ ዘመናዊ ቀፎ ላይ ይገለብጡና እንደገና ይሰቅላሉ። አሁንም ንቦች መጥቶ እዛ ሲገቡ እንደዚህ ያደረጉ ሰፊ ንብ ይዘዋሉ። አሁን በዚህ አመት ላይ ምርት ሰበስባለሁ ብዬ ገምተዋለሁ። እነሱም ስንደግፋቸው ስንጎበኛቸው ምሉት ነገር አለ። በዚህ አመት ላይ ምርት እንሰበስባለን የሚል ተስፋ አላቸው። እኛም ስናይ ከጀመሩት ጊዜ ጀምሮ አሁን የገቡ ንቦች አሉና በዚህ ወቅት ላይ ማር እንደሚያገኙ ተስፋ አላቸው። በመጨረሻም ለስራ ውጤታማነት የባለድርሻ አካላት ሚና የላቀ መሆኑን አብራርተዋል። ከኛ ጋር የማይሰራ ባለድርሻ አካላት የለም ብል እኮ ቀላል ነው። ግን አብዛኛዎች ውስጥ አሁን ለምሳሌ ከተማ ግብርና ጽሕፈት ቤት አለ፣
ሴቶችና ወጣቶች ጽሕፈት ቤት አለ። እነዚህ በጣም ባለድርሻ ብቻ ሳይሆን ባለቤት ሆኖ እንዲሰሩ ህጉ ይፈቅዳል። ከነሱ ጋርም የምንሰራበት ስራዎች አሉ። ሞረኛ ስንጋብዞ ነው መጥቶ የሚደግፉት። ከነሱ የሚፈለግ ሙያ አለ፣ ከኛ የሚፈለግ አለ። ሁሉም በጋራ ሲሆን ብዙ እውቀት ብዙ ውጤት እንደሚገኝ በማወቅ ያው ተጋግዘን እየሰራን ነበር። ሞር እንግዲህ እኛ ስንጋብዝ ነው መጥቶ የሚደግፉትና ብዙ ድጋፍ ሰጪዎች አሉ። ከኛ ጋር አብረው እንደ ባለቤት የሚሰሩ ናቸው። በከፋ ዞን አዲ ወረዳ ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽሕፈት ቤት የወረዳውና ስነ ምግባር ጸረ ሙስና ቡድን በብልሹ አሰራር መካከል ዙሪያ የተተኮረ የግንዛቤ ማስጨበጫ ውይይት ከአመራሮችና አባላት ጋር አካሄዱ። የኦዲት ስራ ወቅታዊ ፈጣንና ጥራት ያለው አለመሆኑና የኦዲት ግኝቶችን ተከታትሎ ያለማስመለስ ችግር በወረዳው እንደሚስተዋል በዚሁ መድረክ በቀረበ ሰነድ ተመላክቷል። ዘገባው የባልደረባችን ሀብታሙ ወልደስላሴ ነው። ማርሸት ሴፉ ያቀርበዋል። የአዲ ወረዳ አስተዳዳሪ አቶ ገረመው ገብረ እንደገለጹት በየደረጃው ባሉ ኮሚሽን መዋቅር የፓርቲውን መመሪያዎች ወደ ስራ በማስገባትና ተግባራዊ ከማድረግ አኳያ የሚታዩ ክፍተቶችን ለመሙላት ሁሉም ባለድርሻ አካላት የድርሻቸውን መወጣት እንደሚገባቸው ገልጸዋል። ብልሹ አሰራርና ሙስና የሀገር ሀብትን የሚያወድምና ኃላፊነትን በአግባቡ ያለመጠቀም ነው ሲሉም ተናግሯል። የአዲ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አስራት አደመ በበኩላቸው ለጠንካራ ፓርቲ መፈጠር ጠንካራ የኢንስፔክሽንና ስነ ምግባር ስርዓት ሊኖርና ተግባራዊ ሊደረግ ገባይ ተናግሯል። አጠቃላይ የኦዲት ስራ ወቅታዊ ፈጣንና ጥራት ያለው አለመሆንና የኦዲት ግኝቶችን ተከታትሎ ያለማስመለስ ችግር ያለ በመሆኑም ሙስናና ብልሹ አሰራር በመከላከል ስራ በጊዜና በተገቢ መስራት ያስፈልጋል ብለዋል። አያይዞም ጠንካራ ፓርቲ ሊፈጠር የሚችለው ጠንካራ ኢንስፔክሽን ሲኖር ብቻ መሆኑን ጠቁመው የፓርቲውን የመፈጸምና የማስፈጸም አቅም ለማሳደግ በኢንስፔክሽንና ስነ ምግባር ዙሪያ ተከታታይ ጠንካራ ክትትልና ድጋፍ ሊደረግ እንደሚገባም ገልጿል። የአዲ ወረዳ ስነ ምግባርና ጸረ ሙስና ቡድን መሪ አቶ ታምሩ ታደሰ የዕለቱን መድረክ አስመልክተው ሰነድ ባቀረቡበት ወቅት ህብረተሰቡን በመንግስት ውሳኔዎች ላይ በንቃት ማሳተፍ፣ ወቅታዊና ትክክለኛ መረጃ እንዲያገኙ ማድረግ፣ የአገልግሎት አሰጣጥ ስታንዳርዱን የጠበቀና ህብረተሰቡ እንዲያውቅ ማድረግ፣ አስፈጻሚው የሚያወጣቸውን ፖሊሲዎች፣ ረቂቆች፣ ህጎችና ህብረተሰቡ አስቀድሞ ሊወያይባቸውና አስተያየት እንዲሰጥባቸው ማድረግ እንዲሁም ስራን በአግባቡ እንዲሰራ የተሰጠ አካል ተግባሩን ካላከናወነ በህግ የሚጠየቅበት አሰራር ማጠናከር ያስፈልጋል በማለት ተናግሯል። የብልጽግና ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጠንክር ደረሰ እንደገለጹት የብልጽግና ኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽሕፈት ቤት ከወረዳ ስነ ምግባርና ጸረ ሙስና ጋር በጋራ ለመስራት የተፈለገበት ዋነኛ ምክንያት ለብነትና ብልሹ አሰራሮችን በማስወገድ ስርዓቱን ለማስጠበቅና ለማስቀጠል ሲባል ተቀናጅቶ መስራት እንደሚያስፈልግም አስረድቷል። የብልጽግና ኢንስፔክሽንና ስነ ምግባር እንዲሁም የወረዳ ስነ ምግባርና ጸረ ሙስና መመሪያና ደንብ እስከ ታችኛው መዋቅር ድረስ ወርደው በጥብቅ ዲሲፕሊን ሊተገበር እንደሚገባም አሳስቧል። አክሎም ሁለንተናዊ ብልጽግና የተረጋገጠ ሀገር ለመፍጠር ጠንካራ ፓርቲ መገንባት ወሳኝ መሆኑን ገልጸው ለጠንካራ ፓርቲ መሰረት የሆነው የኢንስፔክሽንና ስነ ምግባር ኮሚሽን ማጠናከር ከሁሉም ባለድርሻ አካላት እንደሚጠበቅም ተናግረዋል። በተያያዘ ዜና በከፋ ዞን የዋቻ ከተማ አስተዳደር የብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ጽሕፈት ቤት የበጀት ዓመቱን የ9 ወራት አፈጻጸም ግምገማና በተሻሻለው የብልጽግና ፓርቲ መተዳደሪያ ደንብ እንዲሁም የኮሚሽኑ መመሪያዎች ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። ተጨማሪ ያለን ተከታትለን እንመለስ። የውይይት መድረኩን የከፈቱት የዋቻ ከተማ የመንግስት ዋና ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተክሌ ታደሰ እንደገለጹት ጠንካራ ኢንስፔክሽን ጠንካራ ፓርቲን ተግባራዊ በማድረግ ተደማጭና ቅቡልነት ያለው ፓርቲ እውን ለማድረግ የጎላ ድርሻ እንዳለው ጠቁመዋል። የብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን የፓርቲ የፖለቲካ ጤንነት በመጠበቅ አባላትና አመራሩ ተግባር የአመለካከትና የአስተሳሰብ አንድነት በመፍጠር የፓርቲውን መርሆች፣ እሴቶች፣ ፕሮግራሞችና የአሰራር አደረጃጀት መመሪያዎችን ተግባራዊ ከማድረግ አኳያ ድርሻቸው የላቀ ነው ብለዋል። የፓርቲው የመሪነት ሚናን መወጣትን ጨምሮ በገለልተኝነት በመገምገምና በማረም ሁለንተናዊ ብልጽግና እንዲረጋገጥ የሚሰራ በመሆኑ በተዘጋጀው መድረክ ላይ የባለድርሻ አካላት ንቁ ተሳትፎ ያስፈልጋል ብለዋል። የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ውሳኔዎችና ቀጣይ አቅጣጫዎች ውስጥ ጠንካራ የፓርቲ አደረጃጀት የመገንባት ስራዎች በፓርቲ የእቅድ አካል ተደርጎ እየተሰራ መሆኑንም በመድረኩ እስከታቸው የብልጽግና ህብረት ቤተሰብ አባላትና አመራሮች ዘንድ የግንዛቤ ማስጨበጫ ስራ እንዲሰራ የከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት አስፈላጊውን ድጋፍ የመስጠት ስራውን አጠናክሮ እንደሚቀጥል አረጋግጠዋል። የዋቻ ከተማ አስተዳደር ኢንስፔክሽንና
የስነ ምግባር ጽህፈት ቤቱ ምክትል ኃላፊ አቶ ባህሩ በዛብህ እንደተናገሩት የአንድ ፓርቲ ጠንካራ መገለጫው የፓርቲው አንግቦት የተነሳው ዓላማና ፕሮግራም በመሆኑም በቀጣይ ትኩረት ሰጥቷቸው ከሚሰሩ ተግባራት መካከልም የውስጥ ቁጥጥርና ክትትል ስራ ላይ ትኩረት በመስጠት ችግሮችንና ክፍተቶችን ነቅሶ በማውጣት የማረም ስራ ይሰራል ብለዋል። የሌሎች ሀገራት የፓርቲ አሰራር ስርዓትና ተሞክሮ ቀርበው ውይይት የተደረገ ሲሆን የበለጸገች ኢትዮጵያን እውን ማድረግ የፓርቲው ጥቅል ዓላማ መሆኑንም አስረድተዋል። የከተማ አስተዳደሩ ኢንስፔክሽንና ስነ ምግባር ጽህፈት ቤት ኃላፊ አቶ መብራቱ ብርሃኑ እየቀረቡ ያሉ እቅድና ሪፖርቶች የአሰራር ስርዓትን ተግባራዊ ከማድረግ አንጻር ያለው ክፍተት በማሳየት ተገቢውን ክትትልና ቁጥጥር ስራን ተግባራዊ ከማድረግ አንጻርም ክፍተቶች አሉ ብለዋል። ቅንጅታዊ አሰራርን ያለማጠናከር በተቀመጠው የጊዜ ሰሌዳ መሰረት ውይይት ያለማድረግ የኮሚሽኑ አመራሮች ኃላፊነታቸውን በአግባቡ በመረዳት ሚናቸውን ያለመወጣትን ጨምሮ በየደረጃው ያሉትን ንዑሳን ኮሚቴዎች አደራጅቶ ወደ ተግባር ያለማስገባትና ዓመታዊ እቅድ በማዘጋጀት በኮንፈረንስ ያለማጽደቅ ላብነትም ሊጠቀሱ የሚችሉ ክፍተቶች ናቸው ብለዋል። በቀጣይ የተስተዋሉ ችግሮችን በመቅረፍ በኮሚሽኑ የአሰራር ስርዓትና አጠቃላይ መመሪያዎችና መተዳደሪያ ደንቦች ላይ በቂ ግንዛቤ መፍጠር ልዩ ትኩረት ተሰጥቶ ይሰራል ብለዋል። የኢንስፔክሽንና ስነ ምግባር ስራ አስፈጻሚ ኮሚቴ ሰብሳቢ የሆኑት አቶ በዛብህ ጎበና በበኩላቸው ኮሚሽኑ ተጠናክሮ እንዲቀጥል ከማድረግ አኳያ ሁሉም አመራርና አባላት የሚጠበቅባቸውን መወጣት እንዳለባቸው አሳስቧል። ዘገባው የወረዳው የመንግስት ጉዳዮች ኮሚኒኬሽን ጽህፈት ቤት ነው። አርሶ አደሩ ቴክኖሎጂን በመጠቀም በግብርና ተግባራት ምርትና ምርታማነትን ማረጋገጥ እንደሚገባው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው ገለጹ። ኃላፊው ይህንን ያሉት በከፋ ዞን ጊምቦ ወረዳ ሾምባ ሼካ ዳኒቲ ቀበሌ በተካሄደው የበልግ ልማት የዘር ሳምንት የማስጀመሪያ መርሃ ግብር ላይ ነው። የወረዳ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ያዘጋጀው ዜና ጽዮን ታደለም ታቀርበዋለች። አርሶ አደሩ ውጤታማ እንዲሆን በክልል ደረጃ አስፈላጊ ግብዓቶችን በማቅረብና በመከታተል በርካታ ተግባራት እየተከናወነ መሆኑን የክልሉ መንግስት ዋና ተጠሪ አቶ ፍሬ አማን ገልጸዋል። ከዘር መዝራት ጀምሮ እስከ ምርት አሰባሰብ አስፈላጊውን ክትትልና ድጋፍ በማድረግ አርሶ አደሩ ውጤታማ እንዲሆን ማድረግ ያስፈልጋል ነው ያሉት። ክልሉ በሀገር ደረጃ በበልግና በመኸር ሰብል የሚታወቅ ነው ያሉት የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው በተያዘው በጀት ዓመት በበልግ ልማት በቆሎ ከፍተኛውን ድርሻ ይወስዳል ብለዋል። በበልግ ልማት በኩታ ገጠም እርሻ ተሞክሮ መሆን የሚችለው ሾምባ ክላስተር የዘር ሳምንት መካሄድ መቻሉን የተናገሩት አቶ ማስረሻ በየጊዜው የዘር ሽፋንና ቴክኖሎጂ አጠቃቀም እያደገ መምጣቱን ገልጸዋል። ዩሪያን በስፋት በመጠቀም ምርትና ምርታማነትን ማረጋገጥ ያስፈልጋል በማለት አርሶ አደሩ ቴክኖሎጂን በመጠቀም በበልግ ልማት ውጤታማ መሆን ይኖርባቸዋል ብለዋል። ሾምባ ክላስተር በግብርናው ዘርፍ የረዥም ጊዜ ልምድ ያለውና ውጤታማ ነው ያሉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አካባቢው ለሜካናይዜሽን ምቹ በመሆኑ ምርትና ምርታማነትን ማረጋገጥ ያስፈልጋል ሲሉ ገልጸዋል። በከፋ ዞን ደረጃ 95900 ሄክታር ማሳ በበልግ ለማልማት ታቅዶ እየተሰራ ነው ያሉት የከፋ ዞን ደን አካባቢ ጥበቃና ህብረት ስራ መምሪያ ኃላፊ አቶ ጋዋ ባመጫ ከዚህም ሰፊውን ድርሻ የጊምቦ ወረዳ እንደሚሸፍን ጠቁመዋል። ወረዳው በኩታ ገጠም እርሻና በቴክኖሎጂ አጠቃቀም ግንባር ቀደም መሆኑን አብራርተዋል። የምግብ ዋስትናን ለማረጋገጥ ወረዳው አርሶ አደሩን በቴክኖሎጂ አጠቃቀም ላይ በከፍተኛ እየሰራ መሆኑን የወረዳው ምክትል አስተዳዳሪ አቶ አዲሱ አየለ ገልጸዋል። በወረዳው አጠቃላይ በበልግ አዝመራ ከ17000 በላይ ሄክታር ማሳ በዘር ለመሸፈን እየተሰራ ነው ያሉት አቶ አዲሱ 599 ኩንታል ምርጥ ዘር በወረዳው ለሚገኙ አርሶ አደሮች ማቅረብ ተችሏል ብለዋል። ክቡራትና ክቡራን ተመልካቾች ለሰዓቱ ከክፋ ቴሌቪዥን ያዘጋጀናቸው ዜናዎች ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ከክፋ ቴሌቪዥን ቀሪ ፕሮግራሞች ጋር ቆይታ እንድታደርጉ እየጋበዝኩ ዜናዎቹን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።